እንዴት ደስ ድምጽ አለው። አይ ድምጽ አለው፣ ቢት አለው። ሊትራሊ ኖክአውት ነው። ሰዎች ባይዙት ይወድቅ ነበር። ይሰክሯል ነው የምትለኝ? ይሰክራል በደንብ። ፊቱ ይመቻል ለጥፊ። ስለ አስጠላኝ ልጁ ያስጠላል ልጁ። እንዴት ምኑ ደበረ? ጁጁትሱ ነው ከዛ የተማርኩ ያለው። አመንክ? አዎ እንዴ ቀላል። በነጋታው ዋና እየዋኘህ ወንድ ከሆነ በሞይታ ይግጠመኝ አልክ። እድ አይገጥመኝም፣ በሞይታ አሁንም ቢሆን አይገጥመኝም። ምንድነው ወይዬ ወይዬ? ኧረ አይገጥመኝም። አይገጥመኝ ስለማይገጥመኝ ጆኒ በምን አውቀው አህያ እንዳለኝ አላውቅም። መደብደብ ወዳለሁ። ገባህ? 1 አመት ጁጁትሱ ከሰራው ኢትዮጵያ ውስጥ ማንም አያሸንፈኝም እኔን። አሁንም እየተናገርኩ ወይኔ አቤት ወይ እያልኩ በቃ ከያዘኝ ምንድን ነው አቤት ብላ በቃ ጨረስኩ ወይ ነው የምለው። በቀሉን ወስድብሻለሁ እያለ ነበር ሴት ሰሞኑን። አይወስድብኝም። I swear to God, Johnny is different. I like Johnny. Johnny is the best smart guy I have ever seen. Johnny ይኸውልህ ምንም አይደብቅህ። አሁን እኔ ምናልባት ቀጣይ ላይ ከሱ ጋር ፋይት ላደርግ እንደምችል ያውቃል። ከጆኒ ጋር በእውቀት አምናለሁ። ገባ? ይሄ ልጅ እንደሚያውቃቃለሁ ነው። ቀድሞ ኤምኤምኤ ይሄ መምታቱ ምኑ ስላለ ነው የተቀበልኩት። ቀድሞ ስለ ጌች የነበረኝ እይታ በጣም የተበለሻሸ ነበር። በነገርህ ላይ ጌች በጣም ንጹህ ሰው ነው። ተንኮል አያስብም። የዋህ ነው የሚመስለው። አምና የዋህ በጣም የሚሰራ ሴንሲቲቭ ማይንድ አለ። ቦክስ እኔ ነኝ እንዲመጨበጥ ያስለመድኩት አለ። ሰው ጠጅ ቤት የተከሳከሰ በነጻ ብሮ ምን ሆነ? I'm proud of myself። ተሸነፍኩ አሸነፍኩ። ህዝባውን ተነስቶ ኢንዶሚ ምናምን እኔ ስንት ነገር አረኩኝ። ያማቸዋል። ለዛ ነው ገባ እንደ አንተ በጣም ሸቀላል። በጣም ነው ራሴን ማከብረው። አንገቴን ደፍቼ አላውቅም። የማንንም አይን ሳይ አንገቴን ደፍቼ አላውቅም። ከባለፈው ምን ቀየርክ? አሁን ከሮቤል ጋር ለሚኖረው ነገር ሮቤል ብዙ ነገር ይቀራል ከኔ ገባ ወደኋላ። ምን እስቲ ለምሳሌ እንዴ እኔ ቆሜ ነው መጨረስ እንፈልገው ገባ። አንድ ውጤ ካገኘሁት አይቆምም። ይሄ ልጅ ጨርቅ ነው ማድረገው በአንድ ቦክስ። ቋንቋውን ነው የምቀይርበት። በወሬ ማሸነፍ እንደማይቻል እኔ ምስክር ነኝ። ወሬ አይሰራም። እኔ ሰው መዝረር የጀመርኩት ህፃን ነው። እንዴት እስቲ ነገር ጠንካራ ጎኑ ምንድን ነው? የሮቤል ምንም ጠንካራ ጎኑ የለውም። ጠንካራ ጎኑ አማርኛ ለመቻሉ ነው። ምክንያቱም ብዙ እኔ የምናገራቸውን ነገር አይሰማም። ከሴዶና ከጆኒ የተለየ ነገር የሚፈጠር ይመስላል? በፍርስት ራውንድ ሴዶ ራሱ ሊጨርስ ይችላል። ምንድን ነው የሴዶ ጠንካራ ጎኑ? የጆኒስ ደካማ ጎኑ ምንድን ነው? አንድ ነገር ልንገርህ። ይቅርታ አድርጉልኝና ይሄ ጆኒ የሚሸነፍበት ጊዜ አይደለም። አንተ አሁን ብዙ ሰዎችን ታነቃቃለህ። አንተ የሚያነቃቃህ ማን ነው? የድሃ ልጅ ነህ፣ ማንም የለህም፣ ብቻህን ነህ። ጀስት ዱ ኢት ማይ ብራዘር። አይሳክ ኒውተን ድንግል ሆኖ ነው የሞተው። ሴት እንዲህ ሳይነካ ማለት ነው። በሴት ጋብቻ እና ሴክስ ታደርጋለህ አንተ? አላደርግም። ለምን? ፍቅረኛ አለች፣ ዩኤስኤ ነው የምትኖረው። 4 ዓመት ሆኖናል። በአካል ተገናኝተን አናውቅም። ኦፍኮርስ ሴቶች አንዳንዴ የወንዶችን ህይወት ያበላሻሉ። ጅላሉ ምን አርጎ ነው? ኢትዮጵያ ውስጥ አንተ ልጅ ያሬድ ትለያላችሁ። ይመችሽ። እናመሰግናለን። አቤት እንኳን ደህና መጣ ጓድ ኮነሬል። እንዴት ነው ጥፊው? ተስማማ? አቅምሰህ መጣ። ቆንጆ ጥፊ እንዴት ነበረ ዛሬ ፕሮግራም? ተስማማ ስትል የቀመሰው ያቀመስከውን ነው። በፍጹም አስተኝቼው መጣሁ። ተባበርኩ እንቅልፍ እንዲተኛ። ኧረ ይደብራል። ከመቀሌ ድረስ ጠርተህ እኮ እንግዳ ማክበር አለብህ። ልደብድብ ብሎ ጠርቶኝ የመጣ ሰው ቢቀርስ፣ አሁን ቢቀርብህ ፋይቱ ላይ ባይገኝልስ? እንዲህ አስደንግጠህ ነው የምልህ። ፈርሟል። ኦልሬዲ ወደሽ ከተደፋሽ ነው ፈርሟል። ተጠያቂ ነው፣ በህግ ነው የሚጠየቅ። አስበህበት ነው ወይስ ድንገት ማይኩን ትንቀሳቀሽ? ጠፊውን ድንገት እዛ የመጣልህ ነገር ነው ወይስ አስበህ ነው? እዛው ነው የመጣ። ያላሰብኩት ፊቱ ይመቻል ለጥፊ። ስለ አስጠላኝ ልጁ፣ ያስጠላል ልጁ። እንዴት ምኑ ደበረ? እኮ ሲሳደብ ነበረ ምናምን። ላይክ እኔና ጆኒ ቀድሞ ፋይት ስናደርግ ተሰዳድበን አለም የጀመርነው ገባ። መሀል ላይ የተፈጠሩ አለመስማማቶች ናቹራሊ ወደ መነቋቆር ፍሎው ነው ያደረገው እንጂ ወዲያው ንቃተ ህሊና በስድብ ነው የጀመረው እና he showed me disrespect። ሁሌ እምላለሁ ብራዘር ካከበርከኝ አከብርሃለሁ፣ ካላከበርከኝማ ገደል ግባ ብራዘር። አንተን ተጨነኩብሽ። ስለዚህ ዲስሪስፔክቱ ምኑ ምናምን መቶ ታየኝ። ድምጽ አለው፣ ቢት አለው። ሊትራሊ ኖክአውት ነው። ሰዎች ባይዙት ይወድቅ ነበር። ይሰክሯል ነው የምትለኝ? ይሰክራል በደንብ። ይጀርፉ እንዴት ነው? ከባድ ነው። ያየዋል። ይሄ እንትን እኮ ነው 15% ነው የመታሁት። ገና 85% አለ። ፓንች ሲሆን ደግሞ አስበው። አላህ ያሳየህ ብሮ። ከባድ ነው የሚሆነው። እንዴት እስቲ ፋይቱ እንዴት ነው? እየተዘጋጀ ነው? ስላለፈውን ፋይት እናወራለን። በደንብ ነው ዛሬ የምናወራው፣ በሰፊው ይወራለታል። እንዴት ነው እየተዘጋጀ ነው ለአሁኑ? በደንብ
ሊትራሊ በደንብ እኔ ገባህ አላማዬ ፋይተር መሆን ስልህ በቃ ሪል ፋይተር በአለም ደረጃ ተንቀሳቅሶ ፋይት የሚያደርግ ሰው ለዛ ነው የምሰራው ለኬሪየሬ ነው የምሰራው አሁን ለዚህ ፋይት አይደለም እኔ የምሰራው ስለዚህ ይሄ መንገድ ላይ ጨፍልቀት አልፋለሁ ኦኬ እቺ መሸጋገሪያ ድልድይ ነች ነው እስቲ ስላለፈው ፋይት እናውራ እንዴት ነበር የባለፈው ፋይት የሆነ ኢንተርቪው ላይ ስሰማ እኔ አሁን እዚህ ጋር ጅላሉ እዚህ ጋር መቀመጤ እርግጥ ነው አልከኝ አልኩ ያው እዚህ ጋር የመቀመጤን ያህል እግዚአብሔር ምስክሬን ነው አሸንፈዋለሁ አልከኝ ከዛ የሆነ ኢንተርቪው ላይ ጁጁትሱን የመጀመሪያ ቀን ትሬኒንግ ሳረግ እቺ ሰውዬ ልታሸንፈኝ ነበር አንተ ጋር ፖድካስት ከዛ በፊት ነው ገብቶኛል ኧረ እቺ ሰውዬ ልታሸንፈኝ ትችላለሽ ብዬ ኮሽ ያለብኝ እኔ ሪል ነኝ ሆነስሊ እኔ የምነግርህ ነገር ሪል ነኝ በቃ የተፈጠረብኝን ነገር ቀጥታ ነው የምነግርህ ይመችሽ ወላሂ ግቢ ውጪ ይመችሽ እና ሲሄድ ግራፕሊንግ ሲሄድ ይህንን የሚያክል ልጅ ይኸው በቃ ኮንትሮል ተቆጣጥሮ በቃ እንዳትወራጭ ወደዚህ ወደዛ እንዳትል ብቻ ያደርግሃል ዋናው አለቃ ሲሆን ደግሞ አስበው ዋናው ፋይት ማድረግ ነው አልክ አለቃ ሲሆን አስበው ሂዝ ላይክ 85 ኪሎ በላይ ነው ኢማጂን ሂዝ ሄቪ ነው እዛ ላይ ፐርፕል ቤልት ነው ሰማያዊ ቤልቶች ናቸው እኮ እንደዛ ኮንትሮል ያደረጉኝ ግን ኢሚዲየትሊ እኔ በራሴ ፕራውድ ማድረገው ነገር ምንድን ነው ኢሚዲየትሊ ለመማር ወሰንኩኝ በተፈጥሮ የሰው ማስጨነቅ ደስ ይለኛል ስለዚህ ሰው ማስጨነቅ ከፈለክ ብራዘር ጎለርን ጁጁትሱ የምሬ ነው የምልህ ደስ የሚል ነገር ነው እና ዋው እቺን ነገርም እሺ አሁን ከዛ በኋላ እንትን ካልክ በኋላ እንዴት ያን ስሜት አሁን በቃ ይሄ ሰውዬ ሊያሸንፈኝ ነው ግን እጅ አልሰጥም ገብቼ ደበደባለሁ ፈርቀዳጅም ሆናታለሁ እንጂ እሱ ስሜት አይከብድም ወይ ሰው በተሰበሰበበት ዓለም እያየህ ገብተህ ተደብድበ መውጣት ከዛ ደግሞ እንደገና ከሱ መማር ስትገባ ልደበድብ ነው የምትገባው መስለመናገር አይ እዛኔ እኮ ፋይቱ ባልተጠበቀ አቅጣጫ ሄዶ እንጂ እንደዛ ላይሆን ይችል ነበር ግን ንቃተ ህሊና ገና ሲገባ የሆነ ኦራው ግፍፍ አለ የሆነ መነጽሩን ሲያወልቀው አምተልኝ አሞኛል እኔ መድኃኒት እየዋጥኩ ነው የገባሁት ገባ ኢነርጂ ኤክስፕሎሲቭ የሆነ ኢነርጂ ጠፍቷል እና ሁለተኛ ደግሞ የህዝቡ ግርግር ጫጫታ ምናምን የሆነ አፌክት አለው በቃ እርግጠኛ ነኝ እና ላይክ ሁለተኛ ደግሞ ትላንትና ኪሎ 2 በጣም አይተህ ከሆነ ስሜታዊ ነበር ስታመፀው ስትረቅጥ ምናምን ሰዎች ብዙ ሰዎች ተጽዕኖ አድርጎብኛል ይመስለኛል ኦኬ እንደዚህ በማይክ ምናምን የሚጠይቁ አይደለም ኢሞሽናል እንዳትሆን ተረጋጋ ብዙ ሰው መክሮኛል እንደዛ እና ላይክ እኔ ካልም ለመሆን ጀስት ለመመልከት ምናምን ጀስት እንትን ለማለት ነው ያሰብኩ የነበር እንጂ ያንን አይነት ኤነርጂ ባመጣ አሪፍ ነበር አይ ስሜታዊ ከሆንክ ትበላለህ ምናምን ተደጋጋሚ የቅርብ ሰዎችም ሲናገሩ ካልም ለመሆን እየሞከርኩ ነው እሱም ተጽዕኖ አድርጎብኛል ይመስለኛል ልክ ነህ አይደለም አሁን ሁለተኛው ላይ ይሞነያ ተሸንፌያለሁ ሊቭ ዳሽ አይ ከዛ የተማርክበትን ልናወራ ስለፈለኩ ጁጁትሱ ነው ከዛ የተማርኩ ያለው አመንክ እንዴ ቀላል እሺ እንደዛ ተደብድበህ ካላመን ከከባድ ነው ችግር አለ በራስ መተማመንሽ ግን ጸዴ ነው ቀደም ከሱ ጋር እያወራሽበት ነበር በነጋታው ዋና እየዋኘህ ወንድ ከሆነ በሞይታ ይግጠመኝ አልክ እዲ አይገጥመኝም በሞይታ አሁንም ቢሆን አይገጥመኝም ወይዬ ኧረ አይገጥመኝም አይገጥመኝ ስለማይገጥመኝም ተሸንም ሄደሽባት ነበር ተሸም አለም በቃኝ አለች ተሸ ምን አጣላችሁ ከዚህ እሺ እንቆርጣለን አትቁረጠው አይ እኔ በተፈጥሮዬ አይተኸኛል አይደል ላይክ ይሄ ሶሻል ሚዲያ ላይ አግሬሲቭ ቁጡ ምናምን ነኝ ስመጣ ታስታውስ እንደሆነ ሆኖም የሀሳብ ሰው ነኝ በጣም ወላሂ እኔ እኮ ሰዎች አሁን በድብድቡ ነው የሚያውቅ እኔ ጫካ ውስጥ ስለ ኳንተም ፊዚክስ ምናምን ስታወራ ነው ማቃዬ ኢትዮጵያ ውስጥ አንተ ልጅ ያሬድ ትለያለህ ይመችሽ እናመሰግናለን አባዬ እና በቃ ስቀርብ እቀርብሃለሁ ነገረኛ አልመስልም ግን ስቀርብህ ማለት ነው እያንዳንዷን ተግባር አክቲቪቲህን ካልኩሌት አደርጋለሁ አይስዌር ነው የምልህ አሁን ከኔ ጋር እንደዚህ እየኖርክ የሆነ ነገር ብታስብ ሊትራሊ አውቀዋለሁ ስለዚህ እኔን ሞኝ ለማድረግ እኔን ለመጠቀም አይነት ስታፍ የምታራምድ ከሆነ አቅብሃለሁ ስቀርብህ እኮ ማቅ አልመስልም የዋህ ነው የምመስለው አምና የዋህ በጣም የሚሰራ ሴንሲቲቭ ማይንድ አለኝ እና ሰውየውን ሳየው ምንም አልተመቸኝም ዞር አልኩ ዞር ስል ስለኔ ያወራል ምናምን እና እንግባ
ገባ የልብ ችግር የለብን እኛ። እንክርዳዱ ከስንዴው ላይ እንዴ አንገላተዋለሁ። ኤምኤምኤ ከኔ ጋር ቢገባ አይገባም። ቦክስ እኔ ነኝ እንዲመጨበጥ ያስለመድኩት አለ መጥቶ ሪንግ ገብቶ አያሳየኝ እና ሁለት አንተ አልነበርክም? ነበርኩኝ እኔ። አንተ አልነበርክም? ስንት 3 ቀን ሰራሁ እሱ ቤት። ወዲያው እኮ እዚህ አንተ ጋር ፖድካስት መጣ ምናምን ሄድኩኝ እኮ ሰፈር ቀየርኩ። ወዲያው ወደ ቢኒ ሄድኩኝ። ቢኒ ኢዝ ደግሞ በጣም ሀምብል የምሬን እኔ ቤተሰቤ ጋር የመጣው ነው የመሰለኝ። ቢኒ ኢዝ ላይክ አባት ነው የምሬን ነው። ደስ የሚል ሰው ነው እና ፊል ታደርጋለህ ኢነርጂን፣ የሰውን ኢነርጂ። እንስሳ እንኳን እኮ አይቀርብህም። ዝም ብሎ እንስሳ አይቀርብህም። ዝም ብሎ ከመሬት ተነስቶ አይቀርብህም። ትክክል ኢነርጂ ነው እንዴ። ውሻ እኮ ዝም ብሎ በአጠገብህ እንደዚህ የተንቀሳቀሰ ምናምን ንክስ ያደርጋል። የሆነ ሞመንት ላይ ባድ ኢነርጂ ፊል ያደርገዋል። እና ላይክ ቢኒ ተመቸኝ ምናምን እሱ ጋር ሄድኩኝ። እኔ ቆሜ ነው መጨረስ እንፈልገው ገባ። አንድ ቡጢ ካገኘሁት አይቆምም ይሄ ልጅ። ጨርቅ ነው ማድረገው በአንድ ቦክስ። እኔ ሰው መዝረር የጀመርኩት ህፃን ሆኜ። እንዴት? እስቲ ንገረኝ። የምሬን ነው የምልህ። እስቲ ንገረኝ። የምሬን ነው። የሴዶ ጭዌ ትዝ አለኝ እና አልኩት እና በኩርኩን ስሩ ፊት ላይ መጥቼ ሰው ጥያቄ አለው ትንሽ ልጅ ሆኜ እንኳን እንደዚህ። አሁንማ በቃ እንትኑን ነው የምቀይረው ብያለሁ። ቋንቋውን ነው የምቀይርበት። አማርኛ ፐርፌክት ሆኖ ይነሳል ወድቁ። ይመችሽ። ጠንካራ ጎኑ ምንድን ነው የሮቤል? ምንም ጠንካራ ጎኑ የለውም። ጠንካራ ጎኑ አማርኛ ለመቻሉ ነው። ምክንያቱም ብዙ እኔ የምናገራቸውን ነገር አይሰማም። ምንም ጠንካራ ጎኑ የለውም። ምንም አድቫንቴጅ የለውም። እኔ ሞር ኤክስፒሪየንስ አለኝ። ገባ እዛ ኬጅ ውስጥ መግባት ቀላል ነገር እንዳይመስል። ኬጇም ትንሽ ጠባን ነበረ እንዳሰብኩት አይደለም ስትል ነበር። አሁን እሱ ነገር ፊክስ ይደረጋል ነው? እንዴት ነው የሚሆነው? ፊክስ ይደረጋል ብዬ ተስፋ አደርጋለሁ። ከሴዶና ከጆኒ የተለየ ነገር የሚፈጠር ይመስላል? እንዴት ምን የሚፈጠር ይመስላል? ሴዶን ስጠይቀው ምንድን ነው የምትሉት? የሚያንቀው እንደዛ አድርጎ ይጨርሰዋል ምናምን ብሎ ነበር እንዳለው አንተን ልክ በፈርስት ራውንድ ያልቃል ብሎ ነበር እንደገመተው ነው። አንተስ የሴዶና የጆኒን ጭዌ ገምተው እንደዛ ነው? እኔ ላይ እንዳለው ያ ምንም ለውጥ የለም። አልጋ ቀየረ እንጂ ቆም ከሆነ ልጫወት ይችላል። ሚይዘው ከሆነ ምንድን ነው የሴዶ ጠንካራ ጎኑ? አይ ቲንክ ሂዝ ስትሮንግ ላይክ ጠንካራ ነው መሰለኝ ሴዶ። ሌላ ጠንካራ ጎን አለው አንተ ያየው ነገር? ያው እንጃ ብዙም አብረን አልሰራንም ምናምን፣ ግን አዎ ሴዶ ኢዝ ላይክ ይመስለኛል ፋይት ኤክስፒሪየንስም ስላለው ብዙም እንትን ይላል ብዬ አላስብም። ስንት ራውንድ ይሆናል ብለህ ታስባለህ? ጨዋታው በቃ ይሄ ነው አትልም። በፈርስት ራውንድ ሴዶ ራሱ ሊጨርስ ይችላል፣ አይታወቅም። መገመት ይከብዳል። ቅድም የመታወት ጥፊ አይነት ፓንች ፊት ላይ ከደረሰ ትወድቃለህ። ያችን ማድረስ ብቻ ነው ገባ። ክሊር ሸት ከወሰድክ ካገኘህ ከአንገት በላይ እዚህ አካባቢ ምን ሲሆን ነው እንደዛ ያን ሻት ላይ ያገኘው የሚችለው? ምን ሰዓት ላይ ነው? ምን አይነት ሰዓት ሲሰነዝር ነው? አይ አባባሌ ገብቷል። አሁን አንድ ግራፕሊንግ ምናምን የሚጫወቱት አንድ ዱላ ዝም ብለው ይቀበላሉ ሲለን ነበር ቅድምም። የመጀመሪያውን ለማቀፍ ለመያዝ ሲሉ አንድ ዱላ ቅድሚያ ዝም ብለው መስዋዕት ይሆናል። ቦታው ይወስናል። እዚህ ጋር ተመታውን ዱላ ተቀበለት፣ ዱላውም ይወስናል፣ ቦታውም ይወስናል። አንድ ስትመጪው እየተጨረቀ ነበር። አንድ ከታች መታርገሽው ነበር የዛኔ ኦብሊክ መትቼዋለሁ። ያ እንትን ታብ አላረክም ራሱ ነው ዳኛው ያስቆመው ሲሉ ነበር። ዳኛ መብት አላቸው ዳኛዎች። ምክንያቱም ያና ወደ አደገኛ ሁኔታ የሚሄድ ከሆነ ያስቆማሉ። እንዴት ታብ አላረክም አንተ እንደዛ ይዘው? ኧረ እኔ ግድለኝ ታብ አላረግም። እንደ ፋይት ሪንግ ውስጥ ገብቼ ታፕ እዛ ትሬኒንግ ላይ ታፕ ላረግ ይችላሉ። ምክንያቱም ትሬኒንግ ላይ አደጋ እንዲደርስ ለምን ታረጋለህ? ሺህ ጊዜ ትሬኒንግ ላይ ታፕ አደርጋለሁ፣ ግን ፋይት ላይ የጆኒስ ደካማ ጎኑ ምንድን ነው ብለህ የምታስበው አሁን ከሚመጣው ፋይት አንጻር? አንድ ነገር ልንገርህ። እሺ ይቅርታ አድርጉልኝና ይሄ ጆኒ የሚሸነፍበት ጊዜ አይደለም። አታድክሙኝ። በቃ ቀድሞውን ሰርተዋል። በቃ እሱ ዛሬ 4 ዓመት 5 ዓመት ላይ ኤምኤምኤ ሲዘጋጅ የነበረ ሰው። ስለዚህ ሰርተህ ነው የምታሸንፈው። ሴዶ 13 ዓመት ሰርቻለሁ ኤምኤምኤ ብሏል። እስኪ ሴዶ ያው ያለን ተስፋ ሴዶ ነው። እስኪ እናያለን። ቢኒያም ሽብሬስ ማን ነው? አሜሪካ ያለው እንጃ። እሱም ብዙም ቼክ አላረግሽውም። ያው የሪንግ ኤክስፒሪየንስ አለው ምናምን። እስኪ የመደቡ ሰዎች እንትን እያሉ እየጨረቁት ነበር። እንዴት ሆነ?
ወሬ ነው። አንተም ብለህ ወሬ ውሸት ነው። ወሬ ነው። ማንም አላስያዝም። ወሬ ነው። እኔ ሌላ ሊያስያዝ 20,000 30,000 እሷ ረዘራጅ ነች። አንዱ ከሐዋሳ እሺ 3 ሚሊዮን ብር ተበላው በአንተ 2 ሚሊዮን ብር በአንተ ተበላው አለኝ። እሺ ልጆቼን ማሳደግበት ምናምን አዘንኩ። እኔ ራሱ የምሬን ነው። የምሩን ነው ግን ቆይ እሺ ከዛ ማን ነው የበላህ አልኩት። እንደዚህ ጀለስ ነው አለኝ። ከዛ ጀለስ ጋር ድንገት በህይወት ሁኔታ ተገናኘው። እሺ በቃ አንቺ ባለ ሀብት አደረኩሽ አይደል ምናምን አልኩት። አረ ወፍ ምን ብራዘር ምን የሚያገኘውት ነገር የለም። ውሸት ነው። እሺ አልያሳዘም ከአንተ ጋር ምናምን። አዎ አረ ጉድ በቃ አይ ብዙ ሰው ለሶሻል ሚዲያም ዝም ብሎ ይንኮሻኮሻል። ትክክል። ደውሎ እኮ ነው ይሄን ሶሻል ሚዲያ ባቢ ሰርታባ አይቼ ነበር። ባቢ ቲክቶከሩ ባቢ እሷ ሲዞ ነበር መሰለኝ። ሊሄድ ይችላል። በአሁኑ እንዴት ነው ይመደባል ከውጭ? እኔ መመደብ ፈልጋለሁ። እስቲ በዚህ አጋጣሚ እያየሁ ከሆነ ወዬ በሉኝ። እስከ 1 ሚሊዮን ብር ክፍያው ወርዝ ያደርጋል እንደ እናንተ እና ደግሞ ለአሸናፊው 800,000 ለተሸናፊው 200,000 ነበር። ከዛ ጠቅላይ እናርገውና ያሸነፈው ሁሉንም የሚሰጥ ብለህ ነበር። እኔ አላልኩም። ማን ነው? ጆኒ ነው እንደዛ ያለው። ጆኒ ነው ያለው። ከዛ እንደዛ አርጋችሁ ጆኒ ሊያሸንፈኝ እንደሚችል ስለማያውቅ አልተስማማውም። ኦኬ I'm smart let me tell you ለነፍስሽ ማታቂበታለሽ። አዎ እዴ እንደዛ ያለ ጨቀጨቀኝ እንደዛ ሲል ሁለት ጥቁር ሊያዝ ግን ሊትራሊ ፋይቱ ከመድረሱ በፊት I made a lot of money። በጣም እሱም ባልወስደው ማሮኬ አፍተር ጌምም ብዙ ነገር አግኝተሻል እኮ ያራዳ ልጅ። በጣም ብዙ ነገር እድሜ ለከፋ ህዝብ በጣም ወላሂ ይመቻቸው። በጣም አሸናፊ ያልተከፈለውን ብር እኮ ነው ያገኘው። ብዙ ሰዎች ሲያወሩ ነበር። አዳነች አበቤም ለጆኒ የሆነ ነገር ማድረግ አለባት ለአዲስ አበባ ልጅ ምናምን ሲሉ ነበር። አዳነች አበቤ ለእኔም ለሱም ነው ማድረግ ያለባት። አይ አንቺ የከፋ አሪፍ ነገር ነው ያደረግነው። አይ ይሄ በጎራ አትከፋፍለው። እሺ ሁለታችንም ሊትራሊ አሪፍ ነገር ነው ያደረግነው። የሆነ አሪፍ ነገር ነው ለወጣቱ ያስጀመርነው። ይሄ ለ1000 ዓመት ለ100 ዓመታት የሚቀጥል ነገር ነው። ገባ? ሌጋሲ ከባድ ሌጋሲ እኮ ነው ያስቀመጣችሁ። ስለዚህ ለዚህ ወይ ቢሉን ደስ ይለኛል። እኛንም በለሽኛል እኮ የዛኔ አንተ ፖድካስት ላይ ቀርቤ ነው የምር ፋይቱን ያመረሩት እንጂ ላሽ ብለውኛል ብለሽ ነበር። አንተ ላይ መቅረቤ ብዙ አድቫንቴጅ አግኝቶ እንደ ቃል አውጣል ቃል ስጠኝ እንጂ ልሸመጥጠኝ ነው እንዴ? አንተ ፖድካስት ላይ ብዙ ነገር አውርተሽ ወንድ የሆነ ያስተንፈሰኛል። ወንድ የሆነ ራቆትሽ እንዴ? ከዛ ተረጋጋሽ ያሉ እኮ ከንትሩ ከፋይቱ በኋላ አልረጋጋም። ድሮ አንድ ነገር ልንገርህ። ሰፈር ውስጥ የሆነ ልጅ አለ ይደበድበኛል በጣም